አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደኔ የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። በያላችሁበት የአላህ ሰላምና እዝነት ይብዛላችሁ እያልኩኝ ዛሬም እንግዲህ ለእናንተ አዲስ ነገር ይዤላችሁ መጥቻለሁ። ነገር ግን ሀዋይቢ ላይክ እና ሰብስክራይብ ማድረግ አትርሱ። ላይክ እና ሰብስክራይብ በማድረግ አበረታቱኝ። ከእናንተ ምንም የሚጎድልባችሁ ነገር የለም። እኔ ደግሞ እናንተ የምትጠይቁኝን ነገር በሙሉ ኢንሻአላህ ተራ በተራ መልስ የምሰጣችሁ ይሆናል ማለት ነው። ዛሬም አንድ ልጅ የሆነ ጥያቄ ጠይቃኛለች። ኢንሻአላህ ሊሰነብት ይችላል እንጂ መልሷን ይዤላት እንደምመጣ ባላህ ፈቃድ እርግጠኛ ነኝ። እኔ አንድም ሰው ይጠይቀኝ ሁለትም ሰው ይጠይቀኝ እዚህ ጋር እስከመጣሁኝ ድረስ አክብሬ የምችለውን ሁሉ መልስ እሰጣለሁ። የማልችል ከሆነ ደግሞ አልችልም እላለሁ ማለት ነው። ግን ስዘገይና ቶሎ መልስ አልሰጣችሁ ስል እንዳትቀየሙብኝ ከወዲሁ ይቅርታ አላችኋለሁኝ። ላይክ እና ሰብስክራይብ ማድረግ ደግሞ አትርሱ። እስከ መጨረሻ ቪዲዮውን ይጠቅማችኋል ማለት ነው። አልባሌ ነገር እኮ ምንም ለህይወታችንም ሆነ ለምንም ነገር የማይጠቅመን ረጅም ሰዓት ወስደን እናያለን። ነገር ግን እኛ እዚህ ጋር የምንሰራት 10 ደቂቃ ባለፈው ሪካርድ አበዛሽ በጣም ነው እንደምታንዘለዚህ ምናምን ያለችኝ ልጅ አለኝ። ያ 10 ደቂቃ በስቶ አይደለም። ነገር ግን ምንድን ነው በቃ የሆነ ቁም ነገር ላይ ሲሆን ሁላችንም እንሰላቻለን እንጂ 30 ደቂቃና እስከ 1 ሰዓት ተኩል የሚፈጅ እኮ ድራማ ምናምን እኮ እያለቀስን ሁሉ አይደል እንደምናየው የምታዩት። እኔ እንኳን አላይም ከዚህ ነፃ ነኝ። ሶሪ እናንተ ማለት ነው እናንተ እነዛ ምናምን እና ለማንኛቸውም እስከ መጨረሻ ህይወት ላይክ እና ሰብስክራይብ አድርጉኝ፣ አበረታቱኝ። ሰው ልጅ ማበረታታት ይልመድባችሁ። ከማነቀፍ ከመስደብ ሌላ ነገር ከመጠቀም ይልቅ አይዞህ በርታ አብሽር፣ ከጠፋም ደግሞ ጥፋቱን እንዲያስተካክል በስነ ስርዓት ልነግሩት ይገባል ማለት ነው እንጂ ሌላ ምናምን ነገር ባታደርጉ ደስ ይላል። እና ዛሬ እንግዲህ ይዤላችሁ የመጣሁት እዚህ ጋር ስለ ኤምባሲ ጠይቃችሁ የነበረ ባለፈው ላይቭ ላይ ያው የቻልኩትን ያክል በርግጥ መልስ እሰጣችኋለሁ የማውቀውን ማለት ነው። ዛሬም ደግሞ እንኳን ደስ ያላችሁ እልልልል በሉ ማለት ነው። አገር ለመግባት ያሰባችሁ ባለፈው ተዘጋ ሲባል ለአንድ ሳምንት ትንሽ ቅር ያላችሁና የተጨናነቃችሁ ምናምን ነበራችሁ ማለት ነው። አልሐምዱሊላ የዘጉት ለ4 ቀን ለ5 ቀን ነበረ። በድጋሚ ወደ ስራቸው እንደተመለሱ ማስታወቂያ አውጥተዋል ማለት ነው። ስለዚህ ዝግጁ የሆናችሁ እህቶች ከነገ ጀምራችሁ እየሄዳችሁ በመመዝገብ ፕሮሰሳችሁን መጀመርና በሰላም ወደ ሀገራችሁ መግባት ትችላላችሁ ማለት ነው። እንግዲህ ከዚህ በፊትም እንደነገርካችሁ ከእናንተ የሚጠብቀው የፓስፖርት ወይም የመታወቂያ ኮፒ ነው ማለት ነው። ግን ኮፒ ስታደርጉ ውጭ ላይ ከቻላችሁ ከኤምባሲ ውጭ ሌላ ቦታ ኮፒ አድርጋችሁ ብትመጡ ለእናንተ ስራ ይቀልላችኋል ማለት ነው። ምክንያቱም እዛ ከገባችሁ በኋላ እዛ ኮፒ ላርግ አትሉ። የራሱ የቻለ ሰልፍና ግፊ ስላለው እዛ ጋር ሳትገተሩ በቀላሉ ወደ ጉዳያችሁ ትገባላችሁ ማለት ነው። ሲቀጥል ደግሞ ማለት ድብላችሁ በጊዜ ሄዱ። ሰዓት ካለፈ ከረፈደባችሁ በሰልፍ ስለሆነ ፀሐይ ይመታችኋል። አንደኛ ፀሐይ ይመታችኋል፣ ሁለተኛ ጉዳያችሁም ሳይፈጸም ልትመለሱ ትችላላችሁ። ደግሞ የሚያስጠላው የሆነ ጉዳይ ልታስፈጽሙ ሄዳችሁ ስትመለሱ በጣም ነው የሚያናድደው ማለት ነው። ብዙሃኖቻችሁ ወይ ከኢጃዛ ቤት ሊሆን ይችላል ወይ ከመዳን ቤት። ከኢጃዛ ቤትም ቢሆን የምትሄዱት ከፍላችሁ ሲሆን ድጋሜ ስትቀጠሩ ደግማችሁ የምትሄዱትን በገንዘብ ነው። ያ ደግሞ ጥሩ አይደለም ማለት ነው። ወጪ ይበዛባችኋል ማለት ነው። ከመዳም ቤትም ቢሆን ምናልባት የመዳም ሹፌር ቢያደርሳችሁም ድጋሜ ስትመለሱም ለእናንተ ድካም ነው የሚሆንባችሁ፣ የሚሻወር ባትከፍሉ እንኳ ማለት ነው። ስለዚህ በጊዜ ሄዳችሁ በጊዜ ሰልፍ ይዛችሁ በጊዜ ጉዳያችሁን አስፈጽማችሁ ለመመለስ ሞክሩ ማለት ነው። እና ልጅ ይዘን ምናምን ያላችሁ እኔ ልጅ ይዞ የሰው ልጅ ይዞ መግባትን አላበረታታም፣ አልመክርም። ቢቀርባችሁ ነው የምለው። 10 ዓመት 5 ዓመት ሰርታችሁ ያልተቀየራችሁ የአንድ እናት ልጅ ይዛችሁ ሄዳችሁ ትቀየራላችሁ ማለት አይደለም። የልጅ ፕሮሰስ አሁን ላይ እየጠበቀ እና ከባድ እየሆነ ነው። እናንተ እዛ ድረሳችሁ ስትመለሱ እንደዚህ ናቸው እያላችሁ ኤምባሲ አትውቀሱ ማለት ነው። እኛ በመጀመሪያ ህግና ስርዓት ማክበር ይኖርብናል። ህግና ስርዓት ማክበር ልማዳችን ቢሆን ኑሮ ለብዙ ችግሮችና አደጋዎች አንጋለጥም ብዬ አምናለሁ ማለት ነው። ምክንያቱም እነሱ ከመጀመሪያም የሰው ልጅ ይዛችሁ አትሂዱ ብለው ተናግሯል። ህጉ አይፈቅድም። የኛ ሀበሾች ሳይሆኑ ይሄንን የከለከሉት የሳዑዲ ህግ ነው። ብዙ ጊዜ ግን በዚህ ነገር ላይ የሚወቀሱት የኛ ሀበሾች ናቸው ማለት ነው። እነሱ እዚህ ሀገር ላይ ኢትዮጵያን ወክለው የተቀመጡ እንጂ የሳዑዲን ህግ መጣስም ማሻሻልም የሆነ ነገር መቃወምም አይችሉም ማለት ነው። ስለዚህ
እነሱ ከላይ ትእዛዙ ከላይ ስለሆነ ግዳው ከላይ ስለሆነ የሰው ልጅ ይዛችሁ አትሂዱ፣ የራሳችሁ ልጅ ይዛችሁ ሂዱ ብለዋል። ስለዚህ ኢቃማ ያላችሁ ካልቻላችሁ የራሳችሁ ልጆች አድርሱ ማለት ነው። እናንተም ደግሞ የመዳም ቅመሞች የትኬት ካላችሁ የትራንስፖርት ምናምን ካልቸገራችሁ እጃችሁ ላይ በጣም ገንዘብ ካልቸገራችሁ የሰው ልጅ ይዛችሁ ባትሄዱ እላለሁኝ። ከሆነም ደግሞ የሚያስፈልገውን ነገር በጥንቃቄ አድርጋችሁ ስልክ ለምሳሌ ይዞ መግባት አይቻልም። የሚያስፈልጓችሁ መረጃዎች ሁሉ በወረቀት ነው ይዛችሁ የምትገቡት። ይህንን አሟልታችሁ መጀመሪያ አይሚሯችሁንም ሁሉ ነገራችሁን ዝግጁ አድርጋችሁ ጀምሩ። ብትመለሱም እንዳትጸጸቱ ማለት ነው። እና ብዙ ጊዜ ለአሻራ ተጠርተው ራሱ ይመለሳሉ። ከአሻራ ቦታ ለሊስምባሲ ተጠርተው ሊስምባሲ ሳያወጡ ይመለሳሉ ማለት ነው። እና እኛ በምናጠፋው ጥፋት ሌላ ሰው ከመውቀሳችን በፊት ጥንቃቄ ልናደርግ ይገባል ማለት ነው። እንደምላችሁ ከራሴ ተሞክሮም ጭምር ነው። እኔ ማንንም አልወቅስም። እኔ ተመልሻለሁ፣ ታውቃላችሁ፣ ብዙሃኖቻችሁ ማለት ነው። ቆይቻለሁ ከተመለስኩኝ አሁን ሁሉን ነገር ትቼ አርፌ ስራዬን እየሰራሁኝ ነው ማለት ነው። ግን ማንንም አልወቅስም። የራሴ ጥፋት ነው፣ የራሴ ስህተት ነው። ስለዚህ ሾልኬ ለመሄድ ሞከርኩኝ፣ አልተሳካም፣ ተመለስኩኝ። አልሐምዱሊላ ማንንም አልወቅስም። ራሴን የጥፋተኛ የራሴ ልጅ ያልሆነ ነው ይዤ ልሄድ የነበረው። ስለዚህ ጥንቃቄ አድርጉ። ለመሄድ አሰባችሁ አላህ ያሰካላችሁ፣ አላህ በሰላም ለሀገራችሁ ያብቃችሁ እላችኋለሁ ሀባይቢ። እንደገና ደግሞ በባህር የመጣችሁ ፓስፖርት እጃችሁ ላይ የሌለ በመታወቂያ የምታሰሩ ጥንቃቄ በጣም ልታደርጉ የሚገባው እንዳትመላለሱ፣ ወጪ እንዳይበዛባችሁ፣ የታክሲ የሚሆን የምን ወጪ እንዳይበዛባችሁ የሚላክላችሁን ከኢትዮጵያ መታወቂያ ጥርት ያለ መሆን አለበት። ፎቶም ስምም የሚታይ ማለት ነው። እዛ ደርሳችሁ ምንም አስተያየት አይቀበሉም። ስማችሁ ችግር ካለበት በደንብ ግልጽ ሆኖ ማይታይ ከሆነ ፎቶአችሁም እንደዛው በደንብ የማይታይ ከሆነ ማህተሙ በደንብ የማይታይ ከሆነ ቀጥታ ነው የሚመልሷችሁ ማለት ነው። ፀሐይ ሲመታችሁ ቆይቶ ተሰልፋችሁ ተጋፍታችሁ ከምትመለሱ መጀመሪያ ጥንቃቄ አድርጉ። ከኢትዮጵያ የሚመጣላችሁ መታወቂያ እናንተ አይታችሁት ካላስደሰታችሁና ግልጽ ካልሆነ ሌላ እንዲላክላችሁ በማድረግ ፕሮሰሳችሁን መጀመር ትችላላችሁ ማለት ነው። ለዛሬ ይህንን ነው ልላችሁ የመጣሁት ሀባይቢ። ላይክና ሰብስክራይብ በማድረግ አበረታቱኝ። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረከቱ። ሌላ ጥያቄ ካላችሁ ኮመንት ላይና ላይቭ ላይ ስመጣ በኮመንት ላይ አስቀምጡልኝ። እንዲሁም ላይቭ ላይ ስገባ ደግሞ በመምጣት ጥያቄያችሁን መጠየቅ ትችላላችሁ። ለምታበረታቱኝ አመሰግናለሁ። ሰላማችሁ በዘት ይበል። ሰላም አለይኩም። በድጋሚ ወለይኩም ሰላም ልላችሁ ነበረ ችኩ እያለሁና ደህና ሁኑልኝ። ሀባይቢ